የእግዚአብሔር ጀነራል ቤኒሂን አስደናቂ የአገልግሎት ታሪክ። ቤኒሂን ለክርስቶስ ራሱን ለመስጠት በወሰነበት በሃያዎቹ ለጋ ዕድሜው ላይ በቤተሰቦቹ በጣም ይገፋ ነበር። በዛን ጊዜም ቤኒሂን በሩን በመዝጋት ቀኑን ሙሉ በእግዚአብሔር ፊት ይቃትት ነበር። ስራም ባገኘበትና በሚሰራበት ጊዜም ቢሆን ቤኒሂን ከስራው ሲመለስ በእግዚአብሔር ፊት መሆኑን አይተውም ነበር። ቤኒሂን ከስራው ሲመለስ ትንሽ እረፍት በማድረግ ከምሽቱ 4 ሰዓት በመጀመር እስከ ሌሊቱ 8 ሰዓት ይጸልይና በዝማሬ ያመልክ ነበር። ይህንንም ለ2 ዓመታት በተከታታይ ያደርገው ነበር። በዚህም ታዲያ ቤኒሂን የእግዚአብሔር መንፈስ ከባድ የሆነ ቅባትን እያፈሰሰበት ነበር። አንዳንድ ጊዜም ከክፍሉ ሲወጣ በቤኒሂን ላይ ያለው የእግዚአብሔር ክብር እናቱን በሜትሮች አርቆ ይገፈትራትና ይጥላት ነበር። ታዲያ ቤኒሂን በሚያገለግልበት ጊዜ ታላላቅ ተአምራትና ድንቆች መገለጣቸው የሚያስገርም አይሆንም። ምክንያቱም ቤኒሂን እግዚአብሔርን ለማምለክና ለማክበር እንዲሁም በፊቱ ለመሆን ራሱን የሰጠ ሰው ስለሆነ ነው። ቤኒሂን ለአገልግሎት ከመቆሙ በፊት እንኳን ለሰዓታት ተረጋግቶ በመቀመጥና ለእግዚአብሔር በመዘመር ያመልክ ነበር። ከዛም ለአገልግሎት በሚቆምበት ጊዜ እርሱ ራሱ የአገልግሎቱ ክብር ታላቅ ከመሆኑ የተነሳ እዚህ ያለ ክብር እንደሚገለጥበት እንኳን እንደማያውቅ ይናገራል። በአንድ ቀን በሚያገለግልበት ጊዜ ገና ማይክራፎን እንኳን ሳይጨብጥና መስበክ ሳይጀምር በመድረኩ ላይ ገና ሲቆም 40 የሚሆኑ መራመድ የማይችሉ ሽባዎች ሊራመዱ ችለዋል። ታዲያ ቤኒሂን ይህንን የተማረው ከካትሪን ኩልማን ነበር። ካትሪን ኩልማን ከ6 እስከ 9 ሰዓታት በእግዚአብሔር ፊት በጸሎት፣ በዝማሬ፣ በአምልኮ ሁል ቀን ትቆይ ነበር። ካትሪን ኩልማን አስተማሪና ሰባኪ እንኳን አይደለችም፣ ነገር ግን የእግዚአብሔር ክብር ተሸካሚ ነበረች። በምታገለግልበት ጊዜ አትሰብክም ነበር፣ ነገር ግን ከመንፈስ ቅዱስ ጋር ያሳለፈችውን ታሪክ ብቻ ነበር ለ10 እና ለ15 ደቂቃ የምታካፍለው። እንዲሁም ታዜምና ትዘምራለች። በዚህን ጊዜ ታዲያ ብዙ ተአምራቶች ይሆኑ ነበር። እርሷም በመድረክ ላይ ሆና በአገልግሎት መካከል እንዲህ ሆኗል፣ በዚህ ጉባኤ እንዲህ ተፈጽሟል እያለች እየተናገረች አገልጋዮች ለምስክርነት ወደፊት ያመጧቸው ነበር። ታዲያ ቤኒሂን ከካትሪን ኩልማን እግር ስር ቁጭ ብሎ በመማርና መንፈስ በመካፈል አሁን ድረስ ተጽዕኖ ያየለ የእግዚአብሔር ጀነራል ለመሆን በቅቷል።